እጅግ አሳዛኝና እንዲሁም ልብ የሚሰብር መረጃ በዚህ ሰዓት እየሰማን እንገኛለን። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ተገልጿል። ሁላችሁም ለአርቲስቱ ነፍስ ይማር በሉ። በቴሌቪዥን ፕሮግራም አቅራቢነት በተዋናይነትና እንዲሁም በሌሎች የጥበብ ስራዎች ውስጥም ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በዚህ ሰዓት እንግዲህ ከዚህ ዓለም በሞት መለየቱ ተሰምቷል። ለአርቲስቱ ነጻነት ወርቅነህ ነፍስ ይማር እንዲሁም ደግሞ ለወዳጆቹ ለቤተሰቦቹ መጽናናትን እንመኛለን። ዛሬ በጣም የሚያሳዝን ዜና ሰምተናል። ሁላችንም የምንወደው በጣም የምናከብረው ከልጅነታችን ጀምረን እያየነው ያደግነው እንደሱ መሆን እየተመኘን ያደግነው አርቲስት ነጻነት ወርቅነህ ህይወቱ አልፏል። በጣም ያሳዝናል። እኔ ማለት ኢትዮጵያ ውስጥ ያለምንም የብሔር፣ ቋንቋ፣ የፖለቲካ ልዩነት ሁሉም ኢትዮጵያዊ በጋራ ከሚወዳቸው በጣም ጥቂት ታዋቂ ሰዎች መካከል ነው። በጣም ጥቂት ኢትዮጵያ ውስጥ በሁሉም ብሔር ያለምንም የብሔር፣ የፖለቲካ፣ የቋንቋ ምናምን ልዩነት የሚወደዱ ሰዎች በጣም ጥቂት ናቸውና ከነዛ ጥቂት ሰዎች መካከል የሆነውን ሁላችንም የምንወደው እውነት እንደሱ መሆንን እየተመኘን ከኤፍቢአይ 1 ኤፍቢአይ 2 ያንቺው ሌባ ብቻ በጣም ብዙ ፊልሞች እንደሱ መሆንን እየተመኘን የመጣን በጣም የምናከብረውን ሰው አጥተናል። ለቤተሰብ ለዘመዶቹ መጽናናት። ይህንን ዜና ስሰማ እኔ በጣም ከልቤ ነው ያዘንኩት። እንግዲህ በበርካታ ፊልሞች ላይ ከእንደገና ደግሞ የቲቪ ሆስት በመሆን የምናውቀው ስፔሻሊ በቤተሰብ ጨዋታ ላይ የምናውቀው ነጻነት ወርቅነህ እንግዲህ ከዚህ ዓለም በሞት ተለይቷል። ይህንን ዜና ስሰማ የምር ልቤን የተሰበረው። ለመላው ቤተሰቦቹ፣ ለልጆቹ፣ ለባለቤቱ እንዲሁም የነፂ ወዳጆችና ተከታዮች ለሆናችሁት በአጠቃላይ መጽናናትን እመኝላችኋለሁ። የሰማሁት ነገር እስካሁን እውነት አልመሰለኝም። ይህን እንዴት ማመን ይቻላል? እዛ ጋር ማግኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የሚወሰድክብን እነዚህ አልችልም ወንድሜ እዛ ጋር ሆነ ምን እንደምን አላውቅም። ያንተስ ያማል። እዛ ጋር መገኘት ባለመቻሌ ቅድመ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ መጽናኛውን ይስጣቸው። ምን ማለት እችላለሁ? ወንድሜ በጥርስ በጥሳለሁ ብሎ እሱ እንደገና አይደለም